ሰላም ጤና ይስጥልኝ። ውድ የዩቲዩብ ቻናል ተከታታዮች ዛሬ ይዤላችሁ የመጣሁት በጣም ወሳኝና ጠቃሚ የሆነ መረጃ ነው። ምክንያቱም አብዛኛውን ጊዜ የሚገርማችሁ ነገር የስክሪን ሪከርድ በምናደርግበት ጊዜ ብዙውን ጊዜ በማይክራፎን ወይም ደግሞ ከውጪ የኛን ድምፅ ከውጪ እንዲገባ አድርገን ነው ብዙውን ጊዜ የምንቀዳው። በማይክራፎን ነው የምንቀዳው። ያው እንደሚታወቀው ባለፈው በሁለት ክፍሎች ስለ ባንድ ካምም ስለ ፓወር ሶፍት ስክሪን ሪከርድ አስተምሬያችሁ ነበረ። ዛሬ የማሳያችሁ አሁን ስለነሱ ሳይሆን ስለነሱ ላወራ ሳይሆን በነሱ በዚህ በባንድ ካም በሚባለው ሶፍትዌር የሚገርማችሁ ነገር አሁን ይሄ ባንድ ካም የምንለው ሶፍትዌር አለ። በሁለቱ አፖች ሶፍትዌሮች ማለት ነው የቀዳነውን ድምፅ ከውጪ ድምፃችንን ስለምናስገባ ወይም ደግሞ በማይክራፎን ስለምንቀዳ ብዙ ጊዜ ጥራት አይኖረውም ማለት ነው። የውሻ ድምፅ፣ የልጆች ድምፅ፣ የተለያዩ አይነት ድምጾች ወደ እንትን ውስጥ ይገባሉ፣ ወደ የምንቀዳበት ስክሪን ሪከርድ ውስጥ ይገባሉ ማለት ነው። እነኛ እንዴት አድርገን ነው መጠበቅ የምንችለው? እነኛን እንዴት አድርገን ነው ክሊር የሆነ ሳውንድ እንዲሆን የምናደርገው የሚለውን ነው ዛሬ የማሳያችሁ። የሚገርማችሁ ነገር ዛሬ እዚህ ጋር ሳምፕል ቪዲዮ አለኝ። አንድ ሳምፕል ቪዲዮ ያለች እሷን ከፍቼላችሁ ከዛም በኋላ እንዴት አድርገን ነው ይሄንን ድምፅ የምናጠራው የሚለውን አብረን እናያለን ማለት ነው። እስኪ ለምሳሌ አሁን እንትኑ ልክፈት፣ ሳምፕል እቺ ሳምፕል ቪዲዮ ብያታለሁ። እሷን እስኪ ልክፈታት እና ድምጿን ትሰማላችሁ ማለት ነው። ተመልከቱ። ይሰማችኋል? አሁን የሚሆነውን ነገር እንግዲህ ይህንን ለሙከራ ነው አሁን እየቀዳው ያለሁት። እዚህ አሁን የምቀዳውን የሚገርማችሁ ነገር ኦልሬዲ በምን ላይ አድርጌ ነው እየቀዳው ያለሁት? በማይክራፎን ላይ ነው። ማይክራፎን የሚባለው እኔ እንትን መጠቀም ትችላለሁ። ለምሳሌ ኢርፎን ራሱ መጠቀም ትችላላችሁ። ይህንን አሁን እዚህ ጋር ያሳያችሁን ሳምፕል እንዴት አድርጌ ነው ይሄ እሺ የሚለውን ሳውንድ ከዚህ ቪዲዮ ውስጥ ስክሪን ሪከርድ ውስጥ ማጥፋት የሚችለው የሚለውን ነው ዛሬ ማሳያችሁ። ይህንን ለማድረግ በመጀመሪያ ደረጃ ምን ሊኖራችሁ ይገባል? ካፕከት የሚባል ሶፍትዌር ሊኖራችሁ ይገባል። አንደኛው እሱ ሲሆን፣ ሁለተኛው ደግሞ እዚህ ጋር ኢንተርኔትን በመጠቀም እንዴት አድርገን ነው ማስወገድ የምንችለውን የሚለውን ደግሞ ኢንተርኔት ላይ በመጠቀም የሚባለው ሳይሆን እዚያ ኦንላይን አፖች አሉ። እነሱን አፖች በመጠቀም የሚገርማችሁ ነገር በቀላሉ ያንን ሳውንድ ማስወገድ እንችላለን ማለት ነው። ይሄ ነው ካፕከት የሚባለው ሶፍትዌር ይሄ ነው። ይህን የካፕከት ሶፍትዌር ቅድም እዚህ ኢምፖርት አድርጌ ነው። ይሄ ኢምፖርት አድርጎ የመጣ ነው። ኢምፖርት ማለት ከሌላ ቦታ ፋይሉን ካስቀመጥንበት ቦታ ወደዚህ እንጠራዋለን ማለት ነው። ከዛም በኋላ ምንድን ነው የምናደርገው? ይህንን ኢምፖርት ያደረግነውን ፋይል ምንድን ነው የምናደርገው የሚለውን ነው የምናየው። ተመልከቱ እንግዲህ ይሄ አሁን እዚህ ጋር ያለው ሳምፕል ፋይላችን ነው። ቅድም ሳምፕል ቪዲዮ ያልኩት ማለት ነው። ከዛ ቀጥታ ምን አደርጋታለሁ? እችን ፋይል እዚህ ጋር ድራግ አድርጌ እዚህ ጋር አመጣታለሁ። ድራግ አድርጋትና እዚህ ጋር አመጣታለሁ። ይኸው ድራግ የተደረገችው ፋይል እቹትና እዚህ ጋር አመጣኋት። የተደረገችው ፋይል አሁን ትከፍታልናለች። እዚህ ጋር እቺ እንትን ማድረግ እንችላለን። እዚህ ጋር ማጫወት እንችላለን። የሚገርማችሁ ነገር ይሄ ቪዲዮ ማለት ይሄ እዚህ ጋር ካፕከቱ ላይ የምትመለከቱት ኦዲዮ ፕላስ ቪዲዮ ነው ማለት ድምጽም አለው። ሌላ ደግሞ ምንድነው ያለው? ምስልም አለው ማለት ነው። ስለዚህ አሁን ምንድነው የምናደርገው? ካፕከት ላይ ዋና ወደ ካፕከት ያመጣንበት ምክንያት ምንድነው? ቀጥታ እዚህ ያወረድነው ቪዲዮ ላይ እቺ ክሊፕ ላይ ማለት ነው ራይት ክሊክ እናደርግና ራይት ክሊክ አድርገን ኤክስትራክት ኦዲዮ የሚለውን እነካለን። ኤክስትራክት ኦዲዮ የምትላለች እሷን ክሊክ እናደርጋለን። ስናደርግ ተመልከቱ እንግዲህ ከዚህ ቪዲዮ ውስጥ ምን ወጣ ማለት ነው? በቀላሉ ድምፁን ለይተን አውጥተናል ማለት ነው። አሁን ይሄ ድምፅ ብቻ ነው። ይሄ
ኤክስትራክት ሳውንዱ ነው ማለት ነው፣ የቪዲዮ ሳውንድ ማለት ነው። አሁን ምንድነው የምናደርገው? እቺ ማለት ባድ ሳውንድ ናት። ይሄ ቪዲዮ ነው አይደለ? አሁን ቪዲዮን እናጠፋለን። ቪዲዮን ስናጠፋ ብዙ ጊዜ ይሄንን ይዘን የምናጠፋ ከሆነ ቀጥታ ሳውንዱም አብሮ ስለሚጠፋ እዚህ ጋር የምንመጣና የሳውንዱን ቦታ ሎክ እናደርጋለን። እዚህ ጋር ሎክ ትራክ የሚል አለ፣ እሱን ክሊክ እናደርጋለን። ስለዚህ እንቆልፈናል። ይሄንን አሁን ሴሌክት ስላደረግነው በቀላሉ እዚህ ጋር መተን ዲሊት ማለት እንችላለን ማለት ነው። ይሄንን ዲሊት አድርገን ካጠፋን በኋላ ምንድን ነው የምናደርገው? ይሄ እዚህ ጋር ሎክ ያደረግነውን እንከፍትና ቀጥታ ወዴት እንመጣለን? ኤክስፖርት የምትለውን እንነካታለን። ኤክስፖርት እናደርጋለን። ስለዚህ አሁን እዚህ ጋር መጣን። አሁን እዚህ ጋር ስንመጣ ምንድነው በፊት ቪዲዮ ፕላስ ሳውንድ ዳውንሎድ የምናደርግ ቢሆን ኖሮ እዚህ ጋር መተን እችን ክሊክ እናደርግ ነበር። እነኚህ ሁሉ አክቲቭ የሆኑ ነበር። አሁን ግን እኛ ኦዲዮ ስለምናወርድ ከብከት ላይ እዚህ ጋር መተን ይሄ ኦዲዮ ነው፣ ኦዲዮ ፋይል ነው፣ ኤምፒ3 ይባላል ኦዲዮ። ስለዚህ እዚህ ጋር መተን ፋይል ኔም እንሰጣለን። እችኛዋ ምንድነው ምን ብለን ነው የምንጽፈው? ባድ ሳውንድ ባድ ሳውንድ ብለን አለን። ከዛ በኋላ ፋይል እንመርጥለታለን። ይሄ ኤክስፖርት የምናደርገው ወዴት ነው? አሁን ስለዚህ ቀጥታ አሁን ወዴት ነው? ፎልደሩን ወደ ኤክስፖርት ብናደርግበት ጋር እዚህ ጋር ክሊክ እናደርጋለን። የቱ ጋር ነው ያስቀመጥነው? ማለት የቱ ጋር ነው የምናስቀምጠው? ፎልደራችንን እዚህ ሴሌክት እናደርጋለን። ዴስክቶፕ ላይ ነው። እኔ ለምሳሌ ዴስክቶፕ ልበለው። እዛ ጋር እኔ ያስቀመጥኩትም በኋላ አሳያችኋለሁ ማለት ነው በቀላሉ። ስለዚህ ሴሌክት ፋይሉን እዚህ ዴስክቶፕ ሴሌክት እናደርጋለን። ከዛም በኋላ መርጠናል። አሁን የሚለው ቀጥታ ወደ ዴስክቶፕ ላይ ነው የሚቀመጠው። ከዛ በኋላ ፋይሉን ደግሞ እዚህ ጋር እንመርጣለን። ይሄ ኤምፒ3 ነው ኦዲዮ ስለሆነ ማለት ነው። ኤክስፖርት እንላለን። የሚመለከተው ኦኬ እንልና ከዛ ምን እናደርጋለን ማለት ነው። እቺ ባድ ሳውንዷ እዛው እንዳለ ስንቶና እቺኛዋን የካፕከትን ሚኒማይዝ እናደርጋለን። ካፕከትን ሚኒማይዝ እናደርግና ተመልከቱ እዚህ ጋር እንዴት እንደሆነ ተመልከቱ። እቹትና ቅድም እንትን ያልኳት ሳውንድ እቹት ባድ ሳውንድ ያልኳት እቹትና ታያችኋለች። በቀስት በቀይ አሮ ያሳየዋችሁ ባድ ሳውንድ የምትባለው እሷ ናት። እችኛዋ ደግሞ ቅድም በመጀመሪያ ደረጃ እንትን አድርጌ ያሳየዋችሁ ምንድነው ሳምፕል ቪዲዮዋ ደግሞ እችኛዋ ናት። አሁን ስለዚህ ምንድነው የምናደርገው? ይህን ነገር በምን አይነት ሁኔታ ነው የምናስወግደው የሚለውን ነገር ነው የምናደርገው። ቀጥታ ምን እናደርጋለን? ዋይፋይ ብሮውዙን እንከፍታለን። እኔ እዚህ ጋር የምጠቀመው ብሮውዝ ከፍቻለሁ። ስለዚህ ቀጥታ ምንድን ነው የምናደርገው? እኔ እዚህ ጋር ኢንሃንስድ እናንተ ምንድን ነው የምትሉት? ቦድካስት ዶት አዶቤ ዶት ኮም ብላችሁ ትጽፋላችሁ። ምን ማለት ነው? እዚህ ጋር ፖድካስት ይታያችኋል። ፖድካስት አዶቤ ዶት ኮም የሚል ማለት ነው። እሱን ኢንሃንስድ የሚለው ነገር እኔ ኦልሬዲ የተጠቀምኩት ስላለ ነው። እሱም ክሊክ አድርጋችሁ ስትከፍቱ የሚገርማችሁ ነገር የዚህ አይነት እንትን ይመጣላችኋል፣ ስክሪን ይመጣላችኋል ማለት ነው። ይሄን አሁን እዚህ ጋር የምጠቀመው እሱን ነው። ሌሎችም አሉ። ኦልሞስት ወደ 5-6 የሚጠጉ አሉ። በትራያል ቨርዥኖችን እንድትጠቀሙ ዲስክሪፕሽን ቦክሱ ላይ ያስቀምጥላችኋለሁ። እያንዳንዱን የትራያል ቨርዥኑን እንድትጠቀሙ እዚህ ዲስክሪፕሽን ቦክሱ ላይ ያስቀምጥላችኋለሁ። እዛ ላይ ሄዳችሁ ማየት ትችላላችሁ። አሁን ተከፈተልን ማለት ነው። የሚገርማችሁ ክሊን አፕ ኦዲዮ ፎር ፍሪ ዊዝ አዶቤ ፖድካስት ኤአይ ቱል ነው። በዚህ ነው የሚገርማችሁ ነገር ክሊን የምናደርገው። እዚች ጋር መታችሁ ስትመለከቱ እናንተ ይህንን እንትን ከማድረጋችሁ በፊት አንድ ነገር ማድረግ ያለባችሁ ምንድን ነው? ቅድም የነገርኳችሁ ነገር ሳይን አፕ ማድረግ አለባችሁ። ገብቷችኋል? እናንተ ገብታችሁ የምትፈልጉትን ነገር ከመጠቀማችሁ በፊት ሳይን አፕ ማድረግ ይጠበቅባቸዋል። ሳይን አፕ ካላደረጋችሁ ይህን ነገር ገብቶ መጠቀም አይቻልም። እሱ ራሱ ስለሚያጻችሁ ማለት ነው። እዛው ሳይን አፕ አድርጋችሁ ስትጨርሱ ነው ከዛ በኋላ ይሄንን ነገር እናንተ ኦዲዮ ክሊን እንዲደረግ አይደል የፈለጋችሁት። ከዛም በኋላ በሚከፈተው ዊንዶ ላይ ነው ይሄንን የምታገኙት ማለት ነው። ስለዚህ
ከዛ እዚህ ጋር ትመጡና ቹዝ ፋይል የሚለውን ትነካላችሁ። እዚህ ጋር ምን ላይ ነበር ያስቀመጥነው? ቅድም አሚን ምን ላይ ነው ያስቀመጥነው? ዴስክቶፕ ላይ ነበር ያስቀመጥነው። ስለዚህ ቀጥታ ዴስክቶፕ ላይ መጥቼ እቹ ትታያችኋለች። እዚህ ጋር እዚች ጋር ክሊር አድርጌ ላሳያችሁ። ይታያችኋል ባድ ሳውንድ የምትለው እሷን ክሊክ አድርግና ቀጥታ ምንድን ነው የምለው? ኦፕን ነው የምለው ማለት ነው። ይኸው የሆነው ነገር ተመልከቱ። አሁን እዚህ ጋር አፕሎዲንግ እያለ ነው። ይኸው ፋይሉን አፕሎድ እያደረገ ነው። ክሊር እያደረገ ነው። ሳውንዱን ክሊር አድርጎ እየጨረሰ ነው። ተመልከቱ፣ ጨርሶታል። ሳውንዱን እዚህ ጋር ክሊር አድርጎ ጨርሶታል። እስኪ ከፍትልን ድረስ የአፕሎድ ዳውንሎድ እንትኗን ሳይኗን እስኪያሳየን ድረስ እንጠብቃለን። ክሊን እያደረገ ነው። ይሄኛው ኢንሃንስድ ወይም ደግሞ ይሄ ፖድካስት ዶት አዶቤ ዶት ኮም የሚለው በጣም ወሳኝ ነው። በጣም የተሻለ ነው ከሌሎቹ። ግን አሉ ሌሎችም አሉ። ለምሳሌ አሁን www ዶት ቪኢዲ ዶት ኤአይ www ዌብ ዶት ዲስክሪፕት ዶት ኮም ይባላል። እነሱም እዚህ ዲስክሪፕሽን ቦክስ ላይ ስለማስቀምጥላችሁ እዛ ላይ በቀላሉ አድራሻቸውን አስቀምጥላችኋለሁ። ያንን ክሊክ እያደረጋችሁ ወደ እየገባችሁ መለማመድ ትችላላችሁ ማለት ነው። የወላችሁ ተመልከቱ። እዚህ ጋር ኢንሃንስድ ስፒች የሚለው ከስር እዚች ጋር ትታያችኋለች አይደል? ማሳየት እችላለሁ። እዚህ ጋር ይኸው በግልጽ ኢንሃንስድ የሚለው ቅድም ያስገባሁት ኦዲዮ ነበረች ባድ ሳውንድ የምትለው ዳውንሎድ አድርዋለች። እችኛዋ ዳውንሎድን ክሊክ እናደርጋለን ማለት ነው። ስለዚህ ዳውንሎድ ብየዋለሁ። እንጠብቃለን። እዚህ ጋር ዳውንሎድ እስኪያደርግልን ድረስ እንጠብቃለን። ይኸው እዚህ ጋር ዳውንሎድ እያደረገልን ነው። ይኸው እዚህ ዳውንሎድ አድርጎ ጨርሶታል። ኦፕን እስኪለን ድረስ እንጠብቃለን። በቃ ኦልሬዲ ምን አድርጎልናል ማለት ነው? ዳውንሎድ አድርጎልናል ማለት ነው። ቀጥታ እንመጣና እዚህ ጋር ምን እንከፍታለን? አፕሎድ እዚህ እንትን ያደረግነውን ይሄ አሁን ዳውንሎድ ያደረግነውን ፋይል ወደ እዚህ እናመጣዋለን ማለት ነው። ኦልሬዲ ከዚህ ከማይ ኮምፒውተር የሚለው ወይ ማይ ኮምፒውተር ወይ ደግሞ በእያንዳንዱ አንዳንድ ጊዜ ዊንዶው ቴን ከቴን በላይ በሚሆንበት ጊዜ እና ከቴን በታች ሲሆን ማይ ኮምፒውተር ነው የሚለው እና ሌሎቹ እነኚህ ከዊንዶው ቴን በታች የሆኑት ማይ ኮምፒውተር ነው የሚለው። ከዊንዶው በላይ ደግሞ ከዊንዶው ቴን በላይ ሲሆን ደግሞ ብዙውን ጊዜ ስትከፍቱት ዚስ ፒሲ የሚለው ነገር ነው። ያው ዚስ ፒሲ የሚለው ላይ ነው። እናንተ እንግዲህ የእናንተ ዊንዶ ከ10 በላይ ከሆነ ዚስ ፒሲ ነው የምትሉት። ከ10 በታች ደግሞ ከሆነ ማይ ኮምፒውተር የሚለውን ነው የሚመጣላችሁ። ለምሳሌ እንደ ዊንዶ 7 አይነት ነገር ማለት ነው። ስለዚህ ቀጥታ ምንድን ነው የምናደርገው? እዚህ ጋር የከፈትነውን ፋይል ዳውንሎድ በሚለውን ክሊክ እናደርግና ይሄ እዚህ ባድ ሳውንድ ኢንሃንስድ የሚል አለ። የሚገርማችሁ ነገር እሱን ቀጥታ እንወስድና የት እናደርጋለን ማለት ነው? እዚህ ስክሪኑ ላይ እናመጣለን። ይታያቸዋል። ስክሪኑ ላይ ምን ብያለው? ሁለቱን እዚህ ጋር ማየት እንችላለን።
ይኸውና ባድ ሳውንድ ኢንሃንስድ የሚለውና እዚህ ጋር ደግሞ ሳምፕል ቪዲዮ ቅድም የወሰነ እቺ ደግሞ ባድ ሳውንድ አለች። ሁለቱንም ድምፅ ልክፈትና ላሳያችሁ። ተመልከቱ። ይሄንን አሁን ኢንሃንስድ የሆነው ወይም ደግሞ በትክክል የተሰራውን ተመልከቱት። ድምፁ ምን አይነት ድምፅ እንዳለው እዚህ ጋር በቀላሉ ላሳያችሁ እችላለሁ ማለት ነው። እየከፈትኩት ነው። እንግዲህ ይህንን ለሙከራ ነው አሁን እየቀዳሁ ያለሁት። እዚህ አሁን የምቀዳውን የሚገርማችሁ ነገር ኦልሬዲ በመላ አድርጌ ነው እየቀዳ አያችሁ ያለሁት። አይደል? ድምፁን በማይክሮፎን ድምፁን ላይ ሰማችሁት ማይክሮፎን አይደል? የሚባለ ጥራቱን አያችሁት አይደል? ቀድሞ ከነበረው ይልቅ አሁን ሞር የተሻለ ሳውንድ ነው ያለው ማለት ነው። በጣም ጥራት ያለው ሳውንድ አሁን ነው ለምሳሌ የምንሰማው ማለት እንደ ነው። ሳምፕል አድርጌ ነበር ኦኬ፣ የሰራሁት። ይህንን ካደረግን ቀጥታ ምንድን ነው የምናደርገው? ቪዲዮውንና ይሄ ንጹህ አድርገን ማለት ኦልሬዲ ክሊር ሆኖ የተቀዳውን ሳውንድ ኤኒ ነውዚ የሆነ ኤክስተርናል ሳውንድን አጥፍተናል። ቀጥታ ምንድን ነው የምናደርገው? እዚህ ጋር መተን ካፕከት ሶፍትዌርን ነው የምንከፍተው። ካፕከት ሶፍትዌርን ከፈትን። ከዛም በኋላ ምንድን ነው የምናደርገው ነው እዚህ ጋር እቺ ኖዚ ሳውንድ ያለችባት ነው፣ እሷን እናጠፋታለን። እችን እዚህ ቀድሞ ስንሰራባት የሰራንባትን ኖዚ ሳውንድ እሷን እንደልታታለን። አያችሁ አይደለ? እዚህ ጋር አሁን ምንድን ነው የምናደርገው? ክሊክ እናደርጋለን። እችኛዋን ቅድም ኖዚ የሆነችዋን ሳውንድ እናጠፋታለን። እሷን ሴሌክት አድርጌያለሁ። መጥቼ እዚህ ጋር ዲሊት የምትላለች እዚህ ታያችኋለች። ዲሊት የምትለዋ እዚህ ጋር አንዴ ላሳያችሁ። ዲሊት የምትለውን ካልታያችሁ እንደዚህ እቺ ታያችኋለች። ዲሊት የምትለውን እዚህ ጋር ደግሞ ስንመጣ ይሄ ኦዲዮ ፋይል አለ። ዲሊት የሚለውን ዲሊት የምትለውን ክሊክ አደርጋለሁ ማለት ነው። አያችሁ፣ ዲሊት የምትለውን ክሊክ ሳድርግ የሚሆነውን ተመልከቱ። ጠፋ። ስለዚህ ምንድን ነው የምናደርገው? ቀድመን የቀዳነው ቀድመ ይሄ ኤንሃንስድ ወይም ደግሞ ክሊር ያደረግነውን ቪዲዮ ኢምፖርት እናደርገዋለን። ካለበት ቦታ እንጠራዋለን ማለት ነው። እዚህ ጋር እንመጣና ኢምፖርት የምትለውን ክሊክ እናደርጋለን። ከዛም በኋላ እናያለን። ተከፍቶልናል። አሁን ኢምፖርት ልናደርገው ነው ማለት ነው። ምን ላይ ነው ያስቀመጥነው? ቅድምም ብያችኋለሁ፣ ዴስክቶፕ ላይ ነው ማለት ነው። ስለዚህ ያችን ኢንሃንስዷን ይኸው ባድ ኦዲዮ ባድ ሳውንድ አይ ሚን ተመልከቱ። ይኸውና አሁን ተከፍቶልናል። እዚህ ጋር መተን እቺ ዴስክቶፕ ላይ ምንድን ያደረግነው እዚህ ጋር ባድ ሳውንድ ኢንሃንስድ የምትለው ኦልሬዲ ክሊር የተደረገችው ሳውንድ ማለት ናት። ቀጥታ ካልታያችሁ እዚህ ጋር ክሊር እንዲታያችሁ ማድረግ እችላለሁ። ታያችኋል። ባድ ሳውንድ ኢንሃንስድ የምትለዋ ማለት ነው። ስለዚህ ኦልሬዲ እሷ ላይ ክሊክ እናደርግና ኦፕን እናደርጋለን ማለት ነው።
አሁን እሷን ጠርተናታል። እሷ ፋይል እስክትመጣ ኦዲዮ እስክትመጣ እንጠብቃለን። ይኸውና መታለች ኦልሬዲ። ስለዚህ ይሄ ፋይል አሁን እዚህ ቅድም ኢምፖርት ያደረግነው ፋይል ኦዲዮ ማለት ነው። ኢንሃንስድ ሳውንድ ኢንሃንስዱ ኦልሬዲ ክሊር የተደረገው ሳውንድ መጥቷል። ከዛ ኦልሬዲ እዚህ ጋር እንመጣና እችኛዋን እዚህ ጋር ያለችውን ቪዲዮ ቅድም እሷ አይደለች እንትን ሳውንድ የነበራት የሚረብሽ ሳውንድ ኦዲዮም ፕላስ እንትን የነበራት እሷን ሳውንድ ናት አሁን እንትን የምናደርጋት። አሳያቸዋለሁ ሁለቱንም። አሁን ምን ሆኖልናል ማለት ነው? ኦልሬዲ ተከፍቶልናል ማለት ነው። እዚህ ጋር ይታያቸዋል። ኦልሬዲ ቪዲዮ ተከፍቷል። አሁን እችኛዋ ደግሞ የኛ ኢንሃንስድ የሆነችዋን ሳውንድ ኦልሬዲ ክሊር የተደረገችውን ይሄ ኖይዚ ሳውንድ የተወገደችውን ኦዲዮ ደግሞ እሷ ላይ ይዛትና ድራግ አድርጌ ወደዚህ ያመጣታለሁ። ቪዲዮ ጋር ምንጭ አቆማታለሁ። ተመልከቱ። አሁን ሁለቱም ሳውንድ ይሄው እዚህ ጋር ነው ያለው ቪዲዮ ከላይ፣ ከታች ደግሞ ኢንሃንስድ የተደረገው እንትን ኢንሃንስድ የሚለው አይታየኝም ካላችሁ ይሄውና እዚህ ጋር ኦልሬዲ ፋይሉን ስጠራ ባድ ሳውንድ ኢንሃንስድ የሚለው ላሳያችሁ በደንብ ወደዚህ አስጠግቼ ይኸውላችሁ ባድ ሳውንድ ኢንሃንስድ የምትለውን ይኸውና እዚህ ጋር። አሁን እኛ እዚህ ጋር ቪዲዮ ምንድነው የምናደርገው? ይሄንን ራይት ክሊክ እዚህ ቪዲዮን ሴሌክት እናደርጋለን። ራይት ክሊክ ላዩ ላይ እናደርጋለን። ራይት ክሊክ ይታያችኋል። እዚህ ጋር ኤክስትራክት ኦዲዮ የሚል አለ። ይኸው ኤክስትራክት ኦዲዮ የሚል አለ። ኤክስትራክት ኦዲዮ የሚለውን ክሊክ ታደርጋላችሁ። ስታደርጉ የሚሆነውን ተመልከቱ። ይኸውላችሁ እዚህ ጋር እናንተ ኢንሃንስዱ ኖርማል ሳውንዱ ይኸውና፣ ሳምፕል ቪዲዮ ሳውንዱ ማለት ነው። ቅድም ረባሽ የነበረው ሳውንድ ማለት ነው። አሁን ደግሞ እሱን እስኪ ከፍቼ ላሳያችሁ ድምፁን ለየብቻ አላሰማችሁ። አሁን ይኸው ተመልከቱ። አሁን ምንድነው የማድርገው? ይሄኛውን ሎክ አደርጋለሁ። ይሄ ትክክለኛውን ሎክ አደረገና ትክክል ያልሆነውን ድምፁን እንዳለ ከፍቼ ቪዲዮን እዚህ ጋር መጥቼ ማጫወት ጀምራለሁ። ተመልከቱ፣ ድምፁን ትሰሙታላችሁ። እንግዲህ ይህንን ለሙከራ ነው አሁን እየቀዳው ያለሁት። እዚህ አሁን የምቀዳውን የሚገርማችሁ ነገር ኦልሬዲ በምን ላይ አድርጌ ነው እየቀዳው ያለሁት? በማይክሮፎን ላይ ነው። ማይክሮፎን የሚባለው እኔ እንትን መጠቀም ትችላለሁ። ለምሳሌ ኢርፎን ራሱ መጠቀም ትችላላችሁ። ይህንን አሁን ለምሰራው ቪዲዮ እንደ ሳምፕል አድርጌ ነበር የሰራሁት። የድምፅ አያችሁት አይደል? ይህንን የድምፅ ጥራቱን ተመለከታችሁት አይደል? የዚህኛውን አሁን ደግሞ ኖርማል እኔ የቀዳሁትን ደግሞ አሁን ኢንሃንስድ የተደረገውን ደግሞ ላሰማችሁ። ኢንሃንስዱን ቅድም ሎክ አድርጌ ነበረ። ስለዚህ እዚህ ጋር ባድ ሳውንድ ወይም ሳምፕል ቪዲዮ የነበረውን ኦዲዮ ምን እናደርጋለን? ላዩ ላይ ክሊክ እናደርግና ምን እናደርጋለን? እነኝም አብሮ ኦዲዮን ቪዲዮም እንዳይጠፉ ሁለቱንም ሎክ እናደርግና ይሄኛው ሳምፕል ቪዲዮ ኦዲዮ ማለትም ይሄ ረባሽ ሳውንዱ ማለት ነው፣ ባድ ሳውንዱን ክሊክ እናደርግና ዲሊት እናደርጋለን። ከዛም በኋላ የሚሆነውን ተመልከቱ። እቺ ቪዲዮ ከምስሉ ጋራ እኩል ነው፣ አንድ ላይ አብሮ የሚሄድ ማለት ነው። ስለዚህ መተን እዚህ ጋር ክሊክ እናደርጋለን። ከዛ የሚሰማውን ድምፅ ተመልከቱ። እንግዲህ ይህንን ለሙከራ አያችሁ አይደለም? ነው ጥራቱ አሁን እየቀዳው ያለሁት። ደስ አይልም? ይሄ ሳውንድ አሁን የምቀዳውን የሚገርማችሁ ነገር ኦልሬዲ በምን ላይ አድርጌ ነው እየቀዳው ያለሁት? በማይክሮፎን ቅድም ላይ ነው። የምንሰማው ማይክሮፎን በጣም የሚባለው ረባሽ የነበረው ድምፅ እኔ አሁን እንትን እዚህ ላይ መጠቀም ማየት ትችላለሁ። ለምሳሌ አልቻለም ማለት ነው። ኢርፎን በቃ ራሱ መጠቀም በጣም ትችላላችሁ። በጥራት ነው የሚሰማው። ይህንን አሁን ለምሰራው ቪዲዮ እሺ ውድ ተመልካቾቼ እንግዲህ ይህንን ቪዲዮ ይህንን ቱቶሪያል እንደወደዳችሁት በጣም ተስፋ አድርጋለሁ። ስለዚህ ከወደዳችሁት ደግሞ ሼር ታደርጉልኛላችሁ። ሳብስክራይብ ማድረግን አትርሱ። አንድ የሆነ የቴሌግራም ግሩፕ እፈጥራለሁ። እዛ ላይ እንዲሰራላችሁ ወይም ደግሞ ይህንን ቱቶሪያል እንዲሰጥላችሁ የምትፈልጉትን ቪዲዮ የምትፈልጉትን ነገሮች እዛ ላይ በኮሜንት ማስቀመጥ ትችላላችሁ። ቪዲዮ ላይ ኮሜንት ማድረግን አትርሱ። ሀሳብ ስጡኝ፣ አበረታቱኝ ይላለው። ስላዳመጣችሁኝ አመሰግናለሁ። ብላችሁበት ወይም ደግሞ እየሰማችሁ ያላችሁበት ቻናል አንሲን ውመን ቻናል ሁለተኛ ቻናሌ ነው። እባካችሁ ሳብስክራይብ አድርጉኝ። አመሰግናለሁ። ባይ